የሐዘን ዜና የረጅም ዘመን የባህል ሙዚቃ አምባሳደሩ ድምጻዊ ሰማይን በለው ከዚህ ዓለም በሞት ተለየ። በጤና ነው ያኖረኝ እስካሁን ምንም እኔ ራሴን ብያላቅም እግዚአብሔር ይመስገን ፈጣሪን ማመሰግነው። እንደ ሰውነት የመጨመር የበሽታ ቡቲክ ሊኖረኝ ይገባ ነበር ግን በጣም አንድም ነገር የለብኝ በቃ እግዚአብሔር ይመስገን በጣም ሰላም ራሴን እንኳን ብያላቅምና እግዚአብሔር ፈጣሪን አመሰግናለሁ። እናትና ልጅ በሀገራችን የባህል ሙዚቃ ዘርፍ ታዋቂነትን ያተረፈው በብዙዎች ዘንድ ሰሜ ባላገሩ እየተባለ የሚጠራው ድምጻዊው በዛሬው ዕለት ማረፉን የቅርብ ቤተሰቦቹ አረጋግጠዋል። ባደረበት የድንገተኛ ህመም ምክንያት በሕክምና ሲረዳ የቆየው ድምጻዊው በተወለደ በዛሬው ዕለት ሰኔ 8 2018 ዓ.ም በተደረገው የሕክምና ክትትል ህይወቱ ማለፉን የቅርብ ቤተሰቦቹ አረጋግጠዋል። የኢትዮጵያ ባህል ወግ ታሪክን የሚያንጸባርቁ በርካታ የሙዚቃ ስራዎችን ለአድማጮች ያበረከተው ድምጻዊ ሰማኝ በሙዚቃ ኢንዱስትሪ ውስጥ የራሱን ደማቅ አሻራ ጥሎ ማለፍ የቻለ ከያኒ ነበር። ድምጻዊ ሰማይን በለው ባለትዳርና የአራት ልጆች አባት እንደነበረ ከቤተሰቦቹ የተገኘው መረጃ ያመለክታል። ለወዳጅ ለዘመዶቹ እንዲሁም ለመላው የኪነ ጥበብ አድናቂዎቹ በሙሉ መጽናናትን ብርታትን እንመኛለን። ሰው መውደድ ምንድነው ትዝታ ሁሉም ይቀር የለ የተለያዩ ለታ